አብዛኛው ሰው ስመለከተው የሚሄደው በጉልበት ነው እንጂ በኃይል አይደለም። ለምንድነው ያለውን ኃይል መጠቀም ያቃተው? ምን መሰለ ይሄንን ሐሳብ ያመጣው ዶክተር ዴቪድ ሆኪንስ የሚባል ሰው ከዛ በፊት ለብዙ አመታት የሰዎችን አስተሳሰብና ሰውነታቸው ውስጥ ያለውን ኢነርጂ ኮሬሌት የሚያደርግ የሰዎችን ጡንቻ በመጠቀም ውስጣቸው ያለውን ሐሳብ የምታውቅበት መንገድ ማለት ነው። ብዙ ቨርሽን አለው፣ ግን ከዚህ ውስጥ አንደኛው ለምሳሌ አንድ ሰው የአእምሮ ንቃት ምን ደረጃ ላይ እንዳለ ሜዠር ማድረግ ይችላል። ቴክኒካል እንዳይሆንና ለሰዎች በሚገባ መንገድ ለማውራት ግን ሰዎችን 3 ቦታ ይከፍላቸዋል እዚህ ዓለም ላይ የሚኖሩትን ሰዎች። አንደኛው ሰርቫይቫል ሞድ ውስጥ የሚኖሩ ሰዎች ናቸው። ለመብላት፣ ለመጠጣት፣ ቤት ውስጥ ለመኖር ሰርቫይቭ ለማድረግ በህይወት እዚህ ምድር ላይ ለመኖር የሚኖሩ ሰዎች ናቸው። እነዚህ ሰዎች እሱ ባስቀመጠው የሌቭል ኦፍ ኮንሽስነስ ስኬል ላይ 200 እና ከዛ በታች አሉ። አሁን እዛ ውስጥ ምንድነው ያለው ካልከኝ የአንዳንድ ሰዎች ህይወት በሀፍረት ሊሰየም ይችላል። ምን ማለት ነው? አንዳንድ ሰው አብዛኛውን ህይወቱን ተከትለ ስታይ በራሳቸው የማፈር ራሳቸውን ዝቅ አድርጎ የመመልከት በየሄዱበት አልበቃሚ ማለት አይነት ህይወታቸውን የሚቆጣጠር ሰዎች በዚህ ስኬል ውስጥ የመጨረሻው ታች ያሉ ናቸው። እያለ ይሄዳል እስከ ላይ ድረስ። ስለዚህ ሌቭል ኦፍ አዌርነሳቸው የሰርቫይቫል ፓራዳይም ውስጥ ያሉ ሰዎች ለዓለም ከሚሰጡት ይልቅ ከዓለም የሚወስዱት ይበዛል። ስለዚህ ልክ እንደ ተቀጥላ ወይም ደግሞ ወስፋት ምናምን ሰው ውስጥ የሚኖሩት ሰዎች አዘጋጅተው ቀመሞ ያዘጋጁትን ነገር የሚወስዱ ማለት ነው። ጥገኛ የዛ አይነት ኢነርጂ ያላቸው ሰዎች ናቸው። መካከል ላይ ያሉት ደግሞ ኢንተሌክቹዋሊ የጠነከሩ ያደጉ የራሳቸውን ኃላፊነት የሚወጡ ለዓለም የተወሰነ አበርክቶት የሚያበረክቱ ግን ያንን የሚያደርጉት ጥቅም ላይ በተመሰረተ ብቻ የሆነ አይነት ሰዎች የቢዝነስ አእምሮ ያላቸው ሰዎች ማለት ሰጥቶ በመቀበል የሚያምኑ ሰዎች ናቸው። ከዛ በላይ ያሉት መጨረሻ ላይ ያሉት የስፒሪቹዋል ፓራዳይም መንፈሳዊነት ያላቸው ሰው በመስጠት በማበርከት ለሌሎች ሰዎች ቅድሚያ በመስጠት የሚያምኑ አእምሯቸው ከፍ ያሉ ሰዎች ደግሞ አለ። ሲያወዳድር እሱም እንዳው ምንድነው የሚለው መሰለ በሌቭል ኦፍ ስፒሪቹዋል ፓራዳይም ውስጥ ካሉ ሰዎች የፍቅር ልብ ያላቸው ሰዎች ዝቅተኛው ውስጥ ያሉ 750,000 ሰዎች በዚህ ዓለም ላይ የሚያመጡትን ኔጌቲቭ ኢነርጂ ካውንተር ባላንስ ማድረግ ይችላሉ ይላል። ምን ማለት ነው? እነዚህ ላይ ያሉ ሰዎች ሙሉ በሙሉ እዚህ ምድር ላይ ባይኖሩ እንተላለቃለን ማለት